ሰላም እንዴት ናችሁ? በዚህ ቪዲዮ ዩቲዩብ ላይ ቪዲዮ አፕሎድ ስናደርግ ያለምንም ስህተት አፕሎድ ማድረግ እንደምንችል እንመለከታለን። ይሄንን ለማድረግ በቅድሚያ ወደ ኮምፒውተራችን ክሮም ብራውዘር በመክፈት ዩቲዩብ ላይ በተመርኩ ከገባን በኋላ እዚህ ጋር የራሳችን የዩቲዩብ ፕሮፋይላችን ወይም የቻናላችን ፕሮፋይል እናገኛለን። እሱ በስተግራ በኩል እዚህ ጋር ክሬት የምትላለች እሷ ክሬት የምትለዋ እንደ ስንነካ ሶስት አማራጮች ከፈቱልናል። አፕሎድ ቪዲዮ፣ ጎ ላይቭ፣ ክሬት ፖስት የሚሉ እኛ ለጊዜው ማድረግ የፈለክን ቪዲዮ ፖስት ማድረግ ስለሆነ ላይቭ የሚለው ላይቭ ላይ መፖስት ፈልግ ነው። የተለያዩ ፖስቶችን ፖስት ነው። therefore እዚህ ጋር አፕሎድ የሚለውን አንድ ክሊክ እናደርጋለን። ዘን በዚህ መልኩ ቪዲዮ ከኮምፒውተራችን ስቶሬጅ አፕሎድ እንድናደርግለት ወይም ድራግ ኤንድ ድሮፕ እንድናደርግለት የሚፈጥር ኢንተርፌስ ይከፈትልናል። ሴሌክት ፋይል የሚለውን ክሊክ ስናደርግ በዚህ መልኩ ዶክመንታችን ስቶሬጅ ውስጥ ለኛ ኮምፒውተራችን ላይ ፋይላችን ላይ እንዳስቀመጥ ቼክ በማድረግ ዘን ፋይላችንን አንድ ክሊክ እናደርጋለን። ዘው ክሊክ ስናደርግ እንደምትመለከቱት ፋይል ኔም ሙዚቃ አውቶማቲካሊ ቪዲዮ እና ዘን ኦፕን የሚለውን ክሊክ እናደርጋለን። ቪዲዮአችን ወደ ዩቲዩብ አፕሎድ ሆኖ ይጀምራል። እዚህ ጋር ታይትል ምንድነው? ቪዲዮአችን ስለ ምንድን ነው የሚያወራው? ለምሳሌ እንሰራውት ቪዲዮ how to count filter data automatically in Excel ይላል። ዘን ከስር የሰራነው ቪዲዮ ዲስክሪፕሽን መግለጫ ይሄ ቪዲዮ ስለዚህ መሰራ ነው የሚለው። እዚህ ጋር የዲስክሪፕሽን ለመጻፍ እንቸገር ከሆነ ምንም ብዙ ታይም ሳንፈጅ ወይስ ሳናደርግ በቀላሉ የሰራነውን ይሄንን ኮፒ አድርገን እንወስድና እዚህ ጋር ሌላ አዲስ ዊንዶው እንክፈትና ዘን ቻትጂፒቲ ውስጥ በመግባት ቻትጂፒቲ ላይ ከገባን በኋላ የሲን ታይትል እዚህ ጋር ፔስት እናደርግለታለን። ዘን ሌላውን ብለን ጽፈለታለን እዚህ ጋር ብለን በዚህ መልኩ ከጻፍን በኋላ ለቻትጂፒቲ እንሰጠዋለን። እንደምትመለከቱት እዚህ ጋር በዚህ ታይትል ዙሪያ ቪዲዮ አዘጋጅቻለሁና ስለዚህ ዲስክሪፕሽን፣ ቪዲዮ ታይትል፣ ኤተመሌን ታይትል ኤቭሪቲንግ አዘጋጅልኝ አልኩት። ለሰራውት ቪዲዮ ታይትል የሚሆን እዚህ ጋር አዘጋጀልኝ። ካውንት ፊልተር ድሮስ አውቶማቲካሊ አድርጓል። ቪዲዮ ሮስ እንደምትመለከቱት የተለያዩ አማራጮችን አዘጋጀልኝ። ከዚህ ውስጥ እኔ ይስማማኛል ምንውን ቲክ አደርጋለሁ። አይ በአማርኛ ጽብር ነው የምፈልግ ካል ደግሞ እንመለስና በሁለት ላንጉጅ ከፈለገ በአማርኛም በእንግሊዝኛም እንዲያዘጋጅልን ተመልከቱ። በዚህ መልኩ ያዘጋጅልናል ማለት ነው። እንደምትመለከቱት በአማርኛ ደግሞ ከታች አስቀመጠልን። የቪዲዮ ውስጥ ኤክሴል ውስጥ ፊልተር የተደረገ ተመላካች አስተዳደር ምናምን ስለዚህ አማራጮችን ያስቀምጥልናል። ከዚህ ውስጥ እኛ ቼክ በማድረግ ለቪዲዮአችን ይስማማናል ቆንጆ ነው ምንለው መርጠን እንጠቀማለን ማለት ነው። እንደምትመለከቱት ብዙ ጊዜ ሚክስ ብናደርገው እንግሊዝኛ በአማርኛም ብናደርገው እንግሊዝኛ ብቻ የሚሰማንም በአማርኛ ብቻ የሚሰማንም ሁለቱንም አማርኛ እንግሊዝኛ መስማት የሚችለውን ኦዲየንሳችንን ሃንድል ማድረግ ወይ ማያስ ስለምንችል ለዚህ ታይትል ስንጽፍ ውስጥ አማርኛ ኤንድ እንግሊዝኛ ብንጠቀም ቆንጆ ነው ማለት ነው። ስለዚህ የተመቸኝን ከዚህ ውስጥ ለምሳሌ የርስ ከተስማማኝ አውቶ ካውንት ሮስ ሶፍትዌር ፍርዳዳ ኤንኤክሴል የሚለው ኮፒ አደርጋለሁ። ዘን እዚህ ከመጣለሁ ይሄንን እዚህ ከይረዋለሁ። ዲስክሪፕሽን ላይ እንደምትመለከቱት እዚህ ጋር የኔ ዲስክሪፕሽን ቪዲዮ ዲስክሪፕሽን ላይ አስቀምጠልኛሉ። ይሄንን ኮፒ ቲኬስ እና ሃሽታግ አስቀምጠልኝ እዚህ ጋር ፔስት አድርጋለሁ። እንደምትመለከቱት ሲምፕል ኤንድ ክሊር አድርጎ አስቀምጦልኛል። ላይ በዛ ካን ደግሞ ከዛ አካባቢ የተወሰነ ቀንስና ምን ጨምራለሁ አማርኛው እዚህ ጋር ስላለልኝ አማርኛ ዲስክሪፕሽንም የተወሰነ ላካትበት ብላችሁ ካሰባችሁ ከዚህ አንስታችሁ ትወስዳላችሁ። አይ አማርኛ ብቻ ነው የምፈልግ ካላችሁ ይሄንን በሙሉ ይጀምራችሁ እስከ እዚህ ጋር ያለው ኮፒ እናደርግና ስቃመጣ ፔስት እናደርጋለን።
እዚህ ጋር ያያችሁ እናንተ ይሄ ባይኖርስ የምትሉት ካለ ደግሞ እንደፈለግን አድርገን ማንፈልገውን መቀነስ እንችላለን። እነሱን እየቀነስን እያጠፋን ማስቀመጣለን ማለት ነው። ስለዚህ ዲስክሪፕሽናችን በዚህ መልኩ ካስቀመጥን በኋላ ሁለተኛው የሚቀረው ምንድነው? ተምብኔል ደግሞ በቻትጂፒቲ ሊሆን ይችላል፣ ፎቶሾፕ ተጠቅመን ሊሆን ይችላል። ታይፖች ተጠቅመን ስለ ቪዲዮአችን እንደምትመለከቱት እዚህ ጋር ተምብኔል ታይትል ብሎ ያስቀምጠልናል። ስለዚህ ለተምብኔላችን የሚስማማንን ታይትል እንመርጣለን። የተለያዩ አማራጮችን የሰጠን ከዚህ ውስጥ ለና ጥሩ ናቸው የምንላቸው በራሱ ቻትጂፒቲ ራሱ ሪኮመንድ የሚያደርገን ይሄ የሚጠቀም ጥሩ ነው ብሎ የሰጠንን ያስቀምጥና በዚህ መሰረት እንፈልገውን ባክግራውንድ ማናርገን ብናዘዘው ራሱ የሚያዘጋጅልናል። ይሄን ተጠቅመን ምን እናስገባለን? እዚህ ጋር ተምብኔላችንን እናስገባለን ማለት ነው። ተምብኔል ካስገባን በኋላ ከታች እዚህ ጋር የምናየው ፕሌይሊስት ነው። ይሄ ፕሌይሊስት ለምሳሌ የተለያዩ ቪዲዮአችን ካታጎሪ ካለው ስለ ትምህርቴ ብቻ፣ ስለ ቲፒ ብቻ፣ ስለ ኤክሴል ብቻ፣ ስለ ወርድ ብቻ በየካታጎሪው ሊቀመጥ ወይም ደግሞ ፓርት 1 ፓርት 2 የሚል ነገር ካለን ፓርት 1 ብቻ ፓርት 2 ብቻ ሊሆን እንፈልግ ከሆነ እዚህ ጋር ገብተን ክሬት ፕሌይሊስት በአዲስ ኒው ፕሌይሊስትን ከፍተቻ ዝም ፕሌይሊስቱ እዚህ ጋር ለምሳሌ ይሄ ፓርት 1 ዲስክሪፕሽኑ ስለዚህ ያን ያንዳንዱን ያስቀመጥን ክሬት እንላለን። በዚህ መልኩ ክሬት እያደረግን በፕሌይሊስቱ መሰረት ወይም በእያንዳንዱ ካታጎሪ ፖስት ማድረግ እንችላለን ማለት ነው። ከፕሌይሊስት ዝቅ ስንል እዚህ ጋር ነገሮች አሉ። የመጀመሪያው የሰራነው ቪዲዮ ለህፃናት ብቻ ነው ወይስ አይደለም የሚለው ነው። እዚህ ጋር yes it is made for kids ካም የቪዲዮ ዩቲዩብ አልጎሪዝም ዴሊቨር የሚያደርግልን ወይም የሚለቅልን እድሜያቸው ከ18 ዓመት በታች ለሆኑ ህፃናት ብቻ ነው። ስለዚህ ሪስትሪክት እንዳይሆንብን ኖ ብለን እናልፋለን። ኖ አልነው ማለት ህፃናት አይሆንም ማለት አይደለም። ህፃናት ማየት ይችላሉ፣ ቤቲንግ ማየት ይችላል ማለት ነው። ይሄን ነው እንላለን። ሰንስ ጋር ሾመር የሚለው ውስጥ የመጀመሪያው የሰራነው ቪዲዮ ፕሮሞሽን ነው ወይ ወይም የሆነ ድርጅት ማስታወቂያ ነው ወይ አይደለም ይናንተው ይሄንን ዝለሉት። እዚህ ጋር ኤአይ ተጠቅመሃል ወይ ነው ከተጠቀማችሁ የሰበሉ ኋላ ማለትም ትችላላችሁ። ኦፕሽናል ነው፣ ማንዳቶሪ አይደለም፣ መስደድ ይቻላል። ዘን ወደ ታች ዝቅ ስንል እዚህ ጋር ታክስ ይላል። ይሄ መታለፍ የሌለበት የኛ ቪዲዮ በቀላሉ የተለያዩ ስለዚህ ቱቶሪያል የሚፈልጉ ሰዎች ሰርች ሲያደርጉ ቶፕ ላይ እንዲመጣ ወይም ቶፕ ላይ ቪዚብል እንዲሆን የሚያደርግ ዋና ነገር ነው። እንደምትመለከቱት እዚህ ጋር የተለያዩ ቪወሮች የቪዲዮውን ፋይንድ ሲያደርጉ ወይም ሲፈልጉ እንዲመጣ የምናደርግበት ታግ ነው። እዚህ ላይ ምንም ታግ አልጻፍንም ማለት ለኛ ዩቲዩብ ይሰፋን ዩቲዩብ ላይ ሰርች ተደርጎ ለዩዘሮች ቪዲዮ መሆኑ እድል በጣም ዝቅተኛና ያነሰ ነው ማለት ነው። ስለዚህ እዚህ ጋር ይግድ እናስቀምጣለን፣ ታግ እናስቀምጣለን። ታግም ቻትጂፒቲ አስቀምጦልናል። ሃሽታግ የምንለው እዚህ ጋር ዲስክሪፕሽን ላይ የምናስቀምጠው ነው። ዲስክሪፕሽን ላይ የምናስቀምጠው ሃሽታግ ጥቅሙ ምንድነው? ቪዲዮአችን በቀላሉ ስለምን እንደሚያወራ ለዩቲዩብ የምናስረዳበት ወይም ኤክስፕሌን የምናረግበት ነው ሃሽታግ ማለት። ስለዚህ ሃሽታግ ብዙ ጊዜ የምናስቀምጥ ምን ላይ ነው? ዲስክሪፕሽን ላይ። ሃሽታግን ዲስክሪፕሽን ላይ እናስቀምጣለን። እንዳልኳችሁ የጥቅሙ ምንድነው? ለዩቲዩብ አልጎሪዝም የኛ ቪዲዮ በቀላሉ ስለምን እንደሚያደርጉት እንጠቀምበት ነው። በዚህ ውስጥ ቶታሊ ስለ ኤክሴል እንደሆነ ሶቶታ ፋንክሽን እንደሆነ እናገራለን ማለት ነው። ታግ ማለት የሆነ ዩዘር ወይም ስለ ቪዲዮ የሚፈልግ ቪወር ሰርች ሲያደርግ በቀላሉ እኛ የሰራነው ቪዲዮ ቶፕ ላይ ቪዚብል እንዲሆን ወይም ሊስት እንዲሆን የምናደርግበት ሜካኒዝም ነው። ዘን እዚህ ጋር በጣም ቻትጂፒቲ ላይ የምንፈልጋቸው እኛ ሴሌክት አድርገን ተፈለግ ሙሉን ካልፈለጋችሁ ደግሞ ኮፒ ታደርጉትና ይሄንን ዘን የጋንዳና ታግ ላይ ፔስት እናደርጋለን። ከዚህ ውስጥ የመረጥ ማንፈልጋቸውን ኤክሴስ እንላቸዋለን። የምንፈልገው ሳውን አስቀምጣለን። ቢበዛ ከ5 እስከ 15 ኪወርድ ወይ ዩቲዩብ ታግ እንጠቀም እና ጥሩ ነው። የኛ ቪዲዮ ይሄ ሁሉ ሰርች በተደረገ ቁጥር ይሄ ሁሉ በተጻፈ ቁጥር የቪዲዮ ፖፑላር ቪዚብል የመሆኑ እድሉ በጣም ሃይ ነው ወይም ከፍተኛ ነው ማለት ነው። እዚህ ጋር ላንጉዌጅ ይላል። ቪዲዮውን የሰራንበት ቋንቋ እንግሊዝኛ ከሆነ እንግሊዝኛ፣ አማርኛ ከሆነ አማርኛ እንመርጣለን። ዘን ሌሎችን ተዋቸዋለን። ወርታይ ስቀስ እንደዚህ ጋር ይሄ ማለት የኛን የሰራው ቪዲዮ እና አውዲዮ ለሾርት ሌሎች ዩዘሮች እንዲጠቀሙበት እንፈቅድለት አንድ አማራጭ ነው። ማንም እንዳይጠቀምብን ካል ቶታል እንመርጣለን። አይ ችግር የለም ካልን እንመርጣለን። ቪዲዮውን ወይም አውዲዮን ብቻ ይጠቀሙ ካልን ይሄን እንመርጣለን። ይሄን አንተናጫ ነው። እዚህ ጋር ካታጎሪ የሚለው የሰራነው ቪዲዮ ስለምን እንደምንተነትን ነው። ኮሜዲ ከሆነ ኮሜዲ፣ ትምህርታዊ ከሆነ ኤዱኬሽን፣ መዝናኛ ከሆነ ኢንተርቴይንመንት፣ ስለ ፊልም ከሆነ ፊልም፣ ጌሚንግ ከሆነ ጌሚንግ ጊዜ ካሉት ውስጥ መጥቶና ለምሳሌ እኔ ትምህርታዊ ነክ ስለሆነ ኤዱኬሽን በየመረጥኩኝ። እዚህ ጋር ያለችው ደግሞ የኛ ቪዲዮ በደቂቃ መከፋፈል ከፍተክ ለምሳሌ አንድ ደቂቃ ላይ ያለው ስለዚህ ያወራል፣
2 ደቂቃ አካባቢ። ስለዚህ 3 ደቂቃ ላይ ቻፕተር 2 እያንዳንዱበት ቻፕተር ይከፋፈል ለማስቀመጥ ወይም ሰዓት ማስቀመጥ ከፈለግ እስከ እናስቀምጣለን ማለት ነው። ዝቅ ስንል እዚህ ጋር ለዩቲዩብ ስትሞሉ የመረጣችሁበት ነው። ዩናይትድ ስቴትስ ብሎታ እነሱ ሰመረጥኝ ባለበት ትተውታላችሁ። ይሄም ኮሜንት ኦን ነው። ኮሜንት ኤኒዋን ሶት ባይ ቶፒክ ከፖስቶ ቪዲዮዎች ላይ ኢትዮጵያ እንዲመጣ ይሄ ዲፎልቱ ባለበት እንተውና የመጀመሪያ ፓርት ዲቴል የሚለውን በዚህ መልኩ ጨርስ በኋላ ወደ ሁለተኛ ፓርት ወይም ወደ ቪዲዮ ኤሌመንት እንሻገራለን። ቪዲዮ ኤሌመንት ላይ እዚህ ውስጥ ስንመለከት እነዚህ ምንድናቸው? የኛን ቪዲዮ በየመሃሉ ሌሎች ስላላችሁም ፕሮሞት የምናደርግበት ወይም የምናስተዋውቅበት ሜካኒዝሞች ናቸው። ለምሳሌ መጀመሪያ ኢንድ ስክሪን የሚለው እዚህ ጋር ቪዲዮአችን ካለቀ በኋላ መጨረሻ አካባቢ ሌላ ቪዲዮ እንዲመጣልን ሌላ ፖፕ አፕ እዚሁ ቪወርን ወይም ኒንዳን ኦዲየንሶች ወን አድርገን መያዝ የምንችልበት ሜካኒዝም ነው። ለምሳሌ ይሄን በመርጥ እንደምትመለከቱት በዚህ መልኩ ይመጣል። ዘን ይሄንን ኤዲት አድርግና ከዚህ በፊት የሰራኋቸው ወይም አፕሎድ ያደረኳቸው ቪዲዮዎች ይመጡልኛል። ይሄም በዚህ መልኩ የተሰራ ስለዚህ ሲያልቅ ይሄንን ቼክ አድርጉ ወይም ኦዲየንሱ ይሄ ቪዲዮ 1959 ነው ሊያልቅ 20 ሰከንድ ሲቀረው እነዚህ ፖፕ አፑን ይመጣሉ። ይሄ ክሊክ ሲያደርግ ሌላ ኦዲየንስ ወደ ሌላ ቪዲዮ ሳይሄድ የኛም ቪዲዮ ሌሎችን ማየት ይችላል ማለት ነው። በቀየስ ፈልግ እዚህ ጋር ቲክ እናደርጋለን። ዘን ሌላ ቪዲዮ እንጠቀማለን። በዚህ መልኩ ድጋሚ እንዲታይልን ወይም ታይሉን የምናስባቸውን ቪዲዮዎች ፖፕ አፕ ለመጨረሻ ላይ እንዲመጡ የምናደርግበት ነው። የመጨረሻ በኋላ ሴቭ እንላለን ማለት ነው። ካርድ የምንላት ደግሞ በየመሃሉ ቪዲዮአችን እየታየ ዘን እዚህ መሃል አካባቢ ምሳሌ ስለዚህ ጉዳይ እንደዚህ አይነት ቪዲዮ ሰርቻለሁ ከላይ እስከሚዛለው ማየት ትችላላችሁ እና መሰተሉ ብቻ አካባቢ ታይትሉ ብቻ እንዲመጣ ብናደርግበት ሜካኒዝም ነው ካርድ የሚለው። ለምሳሌ እዚህ ጋር ቪዲዮ እንመርጣለን። ዘን ምሳሌ በመርጥ እዚህ ጋር ሜሴጅ የምናስቀምጠው ሜሴጅ እናስቀምጣለን። ኦፕሽናል ነው መተው እንችላለን። ሴቭ ብለን ስንወጣ የዚህ ቪዲዮ ታይትል ሃው ቱ ስቶፕ ቴሌግራም ምናምን ይሄ ታይትል ከላይ አስቀመጥንበት። ለምሳሌ የምንፈልገው 8 ደቂቃ አካባቢ ከሆነ 8 ደቂቃን እንመርጥና 8 ደቂቃ ላይ ይቺ ርዕሷ ብቻ ቪዲዮ አይደለም ፖፕ አፕ የሚሆነው ርዕሷ ብቻ መሃል ላይ ፖፕ አፕ ትሆናለች። ክሊክ ሲያደርጓት ወደዚህኛው ቪዲዮ መሄድ ይችላል። አንደኛ ያኛው ቪዲዮ ባይመቻቸው እንኳን ሌላ ቪዲዮ ወደዚህ መሄድ ይችላሉ ማለት ነው። ይሄን የምናደርግበት ሜካኒዝም ነው ማለት ካርድ ማለት ኢኩዊቲ በመሃል ጥያቄዎች ምናምን ማዘጋጀት ስትፈልጉ ሰብታይትል እያንዳንዱ መካከል ኦዲየንስ ይሄ የምናወራው ነገር በታይትል ወይም በሰብታይትል አፒል እንዲሆን የምትፈልጉ ከሆነ አንድ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ሁለተኛ ኦፕሽን ወይም ቪዲዮ ኤሌመንት የሚለው እነዚህን ያካትታል። ዘ ኔክስት ብለን ወደ ስንበታ ይህ ምንድነው? ዩቲዩብ እኛ የሰራነው ቪዲዮ ኮፒራይት አለ የለውም ከሌላ ሰው ካለው ኮፒራይት ፋውንድ ይላል። አሁን ኖ ኢሹ ፋውንድ ይላል። የዩቲዩብን ጋይድላይን ጥሷል አልጣሰም የሚለውን የተካቸች ያደርጋል። ከሌለ ምንም ኢሹ የለም ይለናል። ቪዲዮአችን ሰላም ነው። ስለዚህ ዩቲዩብ አልጎሪዝም ምንም በትክክል ቪዲዮአችን አሳልፎናል ማለት ነው። እዚህ ጋር ኮፒራይት አለ ካለ ግን መጫን የለብንም ተመልሰን ማስተካከል አለብን ማለት ነው። ምክንያቱም ስትራይክ ይወርብናል የዩቲዩብ ቻናላችን ይሞታል ማለት ነው። ወደ መጨረሻውና ወደ ቪዚቢሊቲ ሲኔድ እዚህ ጋር እንደምትመለከቱት ቪዲዮአችንን የምናደርግበት ፖስት የምናደርግበት ወይም የመጨረሻው ስቴፕ ነው። ስለዚህ እዚህ ጋር ቪዲዮአችንን ፐብሊሽ ስናደርግ ወይም ፖስት ስናደርግ 4 አማራጮች አሉ። ፕራይቬት፣ አንሊስትድ እና ፐብሊክ ነው። ዝቅ ስንል እዚህ ጋር ደግሞ እንደ አራተኛ አማራጭ የተቀመጠች ስኬጁል እንላለን። ያንዳንዱ ስንመለከት ፕራይቬት ማለት ቪዲዮአችን እኛ ለምንፈልገው ግለሰብ ብቻ በኢሜል ሊሆን ይችላል ወደ ነገር እንዲህ የምናደርግበት ወይም ፕራይቬት የሆነ ቪዲዮ መስራት የምንፈልግበት ሲሆን ነው። አንሊስትድ ሊንክ ከላክንላቸው ብቻ በዛ ሊንክ ማየት ይችላሉ። ከዛ ውጭ ግን ማየት አይችሉም። ስለዚህ ኦልሬዲ ይሄንን ስፔሻል ፐርፐስ ነው የምንጠቀምባቸው። ሁለቱን ዘለሏቸውና ፐብሊክ እና ስኬጁልን በደንብ እንይ። ፐብሊክ ማለት አሁን ነው ይሄ ቪዲዮ ምን እንዲሆን ፐብሊሽ እንዲሆን ማለት ነው። ስታርት ኦፍ ታይም አሁን ላይ ፐብሊሽ እንዲሆን እናደርግበት ነው። ስኬጁል ማለት ግን አጥንተን ለምሳሌ እነ ኦዲየንስ መቼ እንደሆነ አይተን ቪዲዮውን ስንፖስት ብዙ የሚታይልን ምን ሰዓት እንደሆነ አይተን እያንዳንዱን አናላይዝ ካደረግን በኋላ ለምሳሌ አሁን 4 ሰዓት የሰራው ነው ቪዲዮ ነገር ግን ኦዲየንሳችን ያለን እሸት 2 ሰዓት 3 ሰዓት ነው ልንካሰም የዛን ሰዓት ኢንተርኔት እናገኝ እንችላለን። ይሄን ቪዲዮ ስኬጁል አድርገው እንሄዳለን ማለት ነው። በዚህ መልኩ ስኬጁል ሜኑ ስንነካ አንዴ ክሊክ እናደርጋለን። ዘን እዚህ ጋር እንደምትመለከቱት ቀን አለ፣ ሰዓት አለ። ይሄንን ቀኑ ለምሳሌ
በነገ ቀን ይልካል። ይሄን መርጣለን። ሰዓቱ ስንት ሰዓት ይሁንልኝ? ይሄ በሊጎሪያ ያለው ወይም በውጭ ሰዓት ነው። ወደኛ ኮንቨርት አድርገን ካልኩሌት በማድረግ ሰዓታችንን እናስቀምጣለን ማለት ነው። ይሄን ስናደርግ የምናገኘው ጥቅም ምንድነው? አንደኛ የዩቲዩብ አልጎሪዝም ስኬድዩል አድርገን በሰጠነው ሰዓት ልክ የኛን ቪዲዮ አናላይዝ አድርጎት አጥንቶት ስለምን እንደሆነ አውቆት ዘንድ ለነማን ኦዲየንሶች ፐብሊሽ ባደርግለት እንደዚህ የሚለውን በደንብ አናላይዝ ሰርቶ ፐብሊሽ ስለሚያደርግልን ብዙ ቪው እንድናገኝ ያደርጋል። አንደኛው ጥቅሙ። ሁለተኛው ጥቅሙ የኛን ኦዲየንስ ካወቅን በዛ ሰዓት ለኦዲየንሳችን እንድናደርስ ይሆናል ማለት ነው። አሁን እዚህ ጋር የተቀመጡት እነዚህ ፐብሊክ፣ አንሊስትድ፣ ፕራይቬት ስህተቱ ነው ወይም ስኬዱል ብቻ ትክክል ነው አይደለም። ሁሉም የተቀመጡበት የራሳቸው ምን አለ ሪዝን ወይም ጥቅም አለ ማለት ነው። ፕራይቬት ማድረግ እንፈልጋለን፣ ፕራይቬት እንመርጣለን። አንሊስትድ የምንፈልግ ከሆነም እኛ አንሊስትድ እንዳደርገውና ዘን ምን እንደነፋቸዋለን ሊዞቻችን ሊንክ እንልካለን ማለት ነው። ፐብሊክ ማድረጋችን ደግሞ ጥቅሙ ምንድነው? ለምሳሌ የምንሰራው ቪዲዮ አጀንት ሊሆንስ አሁን ላይ የግድ ወዲያስ መድረስ አለበት። ወዲያስ እያየሁ ነው፣ አዲስ መረጃ ነው፣ ትኩስ መረጃ ነው የምንጠብቅ ከሆነ ፐብሊክን እንመርጥና ዘን ፐብሊክን ከመረጥን በኋላ ፐብሊሽ ይላል። ፐብሊሽ ስናደርገው አሁኑ ዩቲዩብ የኛን ቪዲዮ ምን ያደርጋል? በሌላ ያደርጋል፣ ምን ይፖስተዋል ማለት ነው። ነገር ግን የኛ ቪዲዮ አሁን ላይ የግድ እርጀንት ካልሆነና ብዙ ቪው እንድናገኝ እንፈልግ ከሆነ ፐብሊክን ሳንመርጥ ቀጥታ ስኬዱል ላይ እንወርደና ስኬዱልን መርጠን ዘን እንዲፖስት የምንፈልግበትን ቀንና ሰዓት ሴት አድርገን ስኬጁል ስናደርገው ዩቲዩብ አልጎሪዝም ይህ ሰዓት በደረሰ ታይም ምን ያደርግልናል? ቪዲዮ ፐብሊክ ያደርግልናል ማለት ነው። እንግዲህ ፐብሊክ ማለት ሁሉም ኦዲየንስ የሚያየው ከሌ ሀገር ከሌ አበበ ሀገራዊ ሁሉም ለዓለም ሀገራት የሚያዳርስልን ስለሆነ ይህ ታይም በደረሰ ሰዓት የኛ ቪዲዮ ያደርግልናል ማለት ነው። ፐብሊክ ያደርግልናል ወይም ለሁሉም ዩዘር ቪዚት ያደርግልናል ማለት ነው። በዚህ መሰረት እያንዳንዷን ነገር ቲፍ አድርገን ቪዲዮአችንን አፕሎድ የምናደርግ ከሆነ ቪው ማናገኝበት ወይም ኦዲየንስ ሃንድል ማናደርግበት ምክንያት የለም ማለት ነው። ስለዚህ በዚህ መልኩ ያለምንም ስህተት ቪዲዮአችንን ዩቲዩብ ላይ አፕሎድ ማድረግ እንችላለን። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሊዩ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ